እኔ ኢትዮጵያ ውስጥ እያስፈራኝ ያለው these days ይሄ አልትራ ስትራክቸራችን ይሄ ሳይታይ ነገር ግን አብረን ተያይዘን እንድንኖር የሚያደርገው የባህል ሊሆን ይችላል፣ የአብሮ የመኖር ሊሆን ይችላል፣ የአመጋገብ ሊሆን ይችላል፣ የሃይማኖት ሊሆን ይችላል፣ ሰዎችን የምናከብርበት ሊሆን ይችላል። ይሄ እሴቶቻችን ኮምፕሊትሊ ተሸርሽረው በቃ አውሬነት ማንነታችን ገኖ እየወጣብን ነው። እውነቴን ነው የምላችሁ። አሁን ትልቅ ሰው ሲመጣ የምናከብርበት ሊሆን ይችላል፣ ለሴቶች ቅድሚያ የምንሰጥበት፣ የተቸገረን የምንረዳበት፣ እንደዚህ መሰል ነገሮቻችን it's completely damaged ማለት ነው። እና ምን ይሁን እንደሆነ አላውቅም። እዩት እዚህ ቪዲዮ ላይ አሁን ይሄ ሰው ትልቅ ሸክም ተሸክሟል። አብዛኞቻችን መኪና ውስጥ ነው ያሉት። ኢማጂን እንግዲህ መኪና ውስጥ ነው ኮምፈርታቸው ውስጥ ነው። ይሄ ትልቅ ሸክም የተሸከመን ሰው ቅድሚያ መስጠት እሱ ዜብራ ቦታ ላይ ነው ያለው። ስለዚህ በህግ እንኳን ትክክለኛና ቅድሚያ መሰጠት የሚገባው ቦታ ነው ያለው። ከዛ ውጪ ግን ሸክም ተሸክሟል ብሎ የማሰብ አቅም ምን አይነት በቃ የሞራል ውድቀት ውስጥ ነው ያለን እናንተ። የእውነት ነው ምላችሁ። እንዴት እንደዚህ እንሆናለን? አንድ ሀገር ሰለጠነች የሚባለው ይሄ በምንለብሰው ብራንድ ልብሶች ምናምን ወይም በምንኖርበት ቅራቅንቦ ቤት ውስጥ ወይም ደግሞ የሆነ በምንነዳው መኪና ምናምን አይደለም። በቃ አንድ ሀገር ተለጠነ ወይም ትልቅ ደረጃ ደረሰ የሚባለው ከሁሉም በላይ አስተሳሰባችን ለሰው ያለን አመለካከት ቫልዩ ሲስተካከል ነው። ለሰው ቅድሚያ ስንሰጥ፣ ሰውን ስናከብር ነው። ስለዚህ አሁን እዚህ ጋር እንደምታዩት ይሄን ትልቅ ሸክም የተሸከመ ይሄን ያለባበሱ ቆንጆ ቢሆን ሉኩ በጣም የሚያምር ቢሆን እንደው መለፍለፍ ብለን ቅድሚያ እንሰጠው ነበር። ጀስት ሸክም ስለ ለፍቶ አዳሪ ስለሆነ እንደዚህ አይደረግምና that's very very wrong። እና እንደ ሀገር ሆይ ብለን መነሳት አለ እባካችሁ። አለበለዚያ የአንድን ሰው ፖለቲካሊ ፕሬሸር ልናደርገው እንችላለን፣ መሬቱን ልንወስደው እንችላለን፣ ብዙ ነገር ልናደርገው እንችላለን። የመኖሩ ምክንያት ግን ከነጠቀው ከሱ ይብስብሃል። ማናችንም አንኖረው። በቃ ተያይዘን ገደል ነው። እና አውሬነት ማንነታችንን ትተን አብረን ተያይዘን ብናድግ ይሻላል። እንደዚህ የምታረጉ ቀን በርቶላችሁ ጥሩ ነገር ላይ ስላላችሁ ሌላውን የምትገፉ አላችሁ እና ተው ማለት ትፈልጋለሁ።